ዲጂታል ማርኬቲንግ በዓለም ደረጃ በ2030 የ900 ቢሊዮን ዶላር ኢንዱስትሪ እንደሚሆን ተገምቷል። ኢትዮጵያ ውስጥም የዲጂታል ማርኬቲንግ እንቅስቃሴ ከመቼውም ጊዜ በላይ በጣም በፍጥነት እያደገ ነው። እያደገ ያለ ኢንዱስትሪ ውስጥ ደግሞ ቀድሞ የሚገባ ሰው ሁልጊዜም ተጠቃሚ ነው የሚሆነው። እዚህ ዩቲዩብ ቻናል ላይም በጣም በተደጋጋሚ ከሚጠየቁ ጥያቄዎች ውስጥ አንዱ ዲጂታል ማርኬቲንግ ነው። በእርግጥ በተለያዩ ቪዲዮዎች ላይ የዲጂታል ማርኬቲንግ የተለያዩ አስፔክቶችን ነካክተን ቢሆንም ቀጥታ ግን የዲጂታል ማርኬቲንግን ፉል ጋይድ ከዚህ በፊት ሰርቼላችሁ አላውቅም። ሶ እናንተስ ከዚህ ኢንዱስትሪ እንዴት ነው መጠቀም የምትችሉት? ጉግል ላይ ገብታችሁ ዲጂታል ማርኬቲንግ ኢን ኢትዮጵያ ብላችሁ ሰርች ብታደርጉ በጣም ብዙ ሰርች ሪዛልቶች ይመጡላችኋል። ነገር ግን ብዛታቸው ብዙ ይሁን እንጂ አብዛኛዎቹ ክላሪቲ የጎደላቸው በግልጽ ሀሳቦችን የሚገልጹና ትክክለኛን ኢንፎርሜሽን የያዙ አይደሉም። ኢቭን አንዳንዶቹ ዲጂታል ማርኬቲንግን ከሶሻል ሚዲያ ማርኬቲንግ ጋር፣ ዲጂታል ማርኬቲንግ ከኮፒራይቲንግ ጋር፣ ከዌብሳይት ዲዛይኒንግ ጋር፣ ከግራፊክስ ዲዛይን ጋር፣ ከሶሻል ሚዲያ ማኔጅመንት ጋር ያምታቱታል። አዎ ቶታሊ ሮንግ አይደሉም፣ ነገር ግን ኮምፕሊትሊ ትክክልም አይደሉም። ይሄ ደግሞ በዋናነት ችግር ሆኖ የሚመጣው እናንተ ግልጽ የሆነ የዲጂታል ማርኬቲንግ ኖሌጅ ወይም ኖሃው እውቀቱ አይኖራችሁ። የዲጂታል ማርኬቲንግ ኢንዱስትሪ ለማወቅ በጣም ግራ የተጋባችሁ ከሆናችሁና ዲጂታል ማርኬቲንግንም ደግሞ ለመጀመር የሚያስፈልገውን ስቴፕ ባይ ስቴፕ አክሽነብል ፕላኖች የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ ላይ ዲጂታል ማርኬቲንግ ውስጥ ለመግባትና ስራ መጀመር ለምትፈልጉ ሰዎች የሚያስፈልገውን እያንዳንዱ ነገር አሳያችኋለሁ። ይሄንንም ስናደርግ ለአራት ከፍለን የምናየው መጀመሪያ ላይ ዲጂታል ማርኬቲንግ ራሱ ምንድነውና ምንስ አይደለም፣ የዲጂታል ማርኬቲንግ አይነቶች ምንድናቸው፣ ሶስተኛ ላይ ገንዘብ መስራት የምትችሉባቸው ኦፖርቹኒቲዎች ዲጂታል ማርኬቲንግ ውስጥ ያሉት ምንድናቸው፣ አራተኛና መጨረሻ ላይ ደግሞ እንዴት አድርጋችሁ የዲጂታል ማርኬቲንግ ቢዝነስ ውስጥ መግባትና ስራ መጀመር እንደምትችሉ አሳያችኋለሁ።